ሰላም ጤና ይስጥልን ወደ ቢንጃ ፖርት ተከታታዮች እንደምናላችሁ ይኸው ዛሬም እንደተለመደው በቀናችን ተመልሰን መጥተናል። እንግዲህ ሰሞንኛ ጉዳዮችን ይዘን ተመልሰናል። ለዚህ ቻናል አዲስ የሆናችሁ ሰዎች ካላችሁ እንኳን ደህና መጣችሁ ብለናል። መምጣታችሁ ካልቀረ ዘንዳ ሰብስክራይብ በማድረግ የደወል ምልክት በመጫን ቤተሰብ እንድትሆኑ እንጋብዛለን። ቢኒ እነሱ ላስተናግድ በመሰረቱ ግን በሰላምታ ቀርባለሁ ላንተ ምንድነው እኛ ነን የመጣንባቸው እንኳን ደህና መጣችሁ ሲባል እንዴት ነው? እኛ ነን በየወደየ ወደ የስልካቸው እኮ ምን ሄደው። ስለዚህ እንኳን ደህና መጣንባችሁ ልበል። እንኳን ደህና መጣንባችሁ ሲከፍት ስልኩ ላይ ገጭ ብለ ከዛ አንተ መጣ እንኳን ደህና መጣ ማለቱ ብዬ ነው። ሰዋሰው አማርኛው ማቤቱ ሰላም ጤና ይስጥልኝ ክቡራትና ክቡራን የቤንጃ ፖር ቤተሰቦች እንደምን አላችሁ? በያላችሁበት ሁላችሁም ሰላም ሁኑ። እንግዲህ ቪዲዮ ላይክ አድርጋችሁ ጀምሩት። እንኳን ደህና መጣንባችሁ ይሞቃል በጣም ያው ሙቀት እዚህ ሀገር ያለንበት ሀገር ሰመር ነው 2 ቀን ሰመር 3 ቀን ክረምት ነው። ያው 3 ወር ነች ሰመሩ እንደው ጠቅላላ ስናረጋት ግን ኮንቲኒዩስሊ እኮ አይደለም እሱ ብቻ አስደሳች ሰመር አይደለም ግን ሲሞቅም በጣም ይወብቃል። ታውቁታል ያው ጭላ ያለ ሰው ያውቃል። በአብዛኛው በተለይ አውሮፓ አካባቢ ጣሊያን ነው ትክክለኛ ሰመር። ስፔን ጣሊያን ኦኬ አሪፍ ሰመር ያለው እዛ ነው። አይ ብዙም ስለማለቃቸው ነው። እኛ ጋር ደግሞ በቃ ሰመር ነው እዚህ ሰመር ነው በጣም ያው ስትወጣ ግን የሚገርም ነገር ታመሰግናለህ። ልዩነቶችን ካላየህ አታቆማራለህ። አዎ የሆነ የኢትዮጵያን አሁን ያለውን ነገር ስታይ ማለት 12 ሰዓት ምሽት 12 ሰዓት ቀን ነው። ትንሽ ገና ጀምበር የምትባለው ሰዓት ላይ ብቻ ብዙም አይደለም ፊላ ታረጎም ያን ያህል። ከዛ ውጪ 9 ወረኛ በጋ ነው። እንግዲህ በወቅቶች ልትከፋፈለው ይችላል። ይሄ በልግ ክረምት ጸደይ ምናምን ብለህ ግን እንደዛ ሙሉ ተቀላል ስታረጋት 3 ወር ነች ክረምቷ። ዝናብ እየዘነበ አይበርድም በቲሸርትም ትወጣለህ። እዚህ ያሳስበዋል ግን አሁን ተቀይሯል ነገር ግን ቢሆንም ዞሮ በቃ የኢትዮጵያ አየር ማለት በፍጹም ሌላ አንደኛ ያለው ማን ነው? አውስትራሊያ እና አሜሪካን ውስጥ እኮ አለ የቴክሳስ ምናምንም አሪፍ መሰለኝ። ስለ አሜሪካን ይላውራ ያው ይቅርታ አውስትራሊያ ነው ያዛት አሜሪካ ለእናንተ ተተነ። እንግዲህ ባለፈውም ቪዲዮአችን እንግዲህ አንድ ጥያቄ ጠይቀን ነበር። በባለፈው ሳምንትም የባለፈው የመጨረሻው ቪዲዮአችን ላይ የተለቀቀው ላይም እንግዲህ እናስተዋውሳችሁ አዲስ ለሆናችሁ ሰዎችም ስም ለዚህ ለፕሮግራሙ እንድታወጡለት ጠይቀናችሁ ነበረ። ስለዚህ አዲሶችም ምን ይባል ፕሮግራሙ ያው ቻናሉ ቤንጃ ፖድ ቢሆንም ግን ለፕሮግራሙ ስያሜ ለመስጠት የናንተንም ድርሻ ለመስጠት አይደል የሆነች ደስ ይላል ያው ኢንጌጅመንት ለመፍጠር ስም ጻፉልን ብለን ነበር። በባለፈው ጽፋችሁልን እየተጻፈ ነው እንግዲህ አስገራሚ ማስቂም ስሞች አሉ። በዛው ልክም ደግሞ በደንብ ገላጭ የሆኑ ፕሮግራሞችንም እየሰጣችሁ ነው። ስለዚህ አሁንም መጻፋችሁን ቀጥሉ። በዚህ ሳምንት በሚቀጥለው ሳምንት እናንተ በሰጣችሁን ስም ነው የምንመለሰውና ስለዚህ እየጻፋችሁልን ለማለት ያክል ነው። ምን አለን እስቲ ወደ ጉዳዮቻችን እንግባ። ወደ ወቅታዊ ጉዳዮቻችን እስቲ አንድ ሁለት መግቢያ እንደ መግቢያ ያዝናቸው አለ። ዋናው ጉዳይ ያው ታምኔል ላይ እንዳያችሁት ነው። የመጀመሪያው ስለ አዲሱ መኪና ታርጋ ሊቀየር ነው። እንግዲህ መኪና ታርጋ ሊቀየር ነው። በጣም እዚህ ታርጋ ህግ ላይ በጣም የተስማማኝ ነገር አለ። በጣም ደስ የሚል ነገር አለው። እንግዲህ ትግበራው ላይ ከተሳካና ከተቀየረ ማለት ነው። አሪፉ ነገር ምንድነው? መቀየሩ ይሄ የክልሎች ስም መጻፉ ሊቀር ነው። ኦኬ ኦሮሚያ፣ ትግራይ ማለት ከፊታለች አይደል ምናምን እሱ ሊቀር ነው። ልክ እንደ የውጮቹ ይጻፋል። በነገራችን ከተማዎቹ ይጻፋሉ አለ ከታርጋ የመጀመሪያው ግን እንትን ነው የሚቀድመው የሀገር ስም ይቀድምና የከተማ ስም እንጂ ስፔሲፊካሊ እና እሱ እኛ ጋር አይኖርም። ልክ እንደ ውጮቹ ሆኖ ግን ይሄ ክልሉ ለምሳሌ ይሄን ማለት በፊት ጭቅጭቅ ነበረ። ከሌላ ክልል ታርጋ ይዘህ ስትገባ እዛ ያሉት ህግ አስከባሪዎች የትራፊክ ህግ የሚያስከብሩ ሰዎች የመኪናህን ታርጋ አይተው ምናምን የሚያረጉብህ ጫና አለ። በየክልሉ ብዙ ችግሮች አሉት። የሆነ ደግሞ በፖለቲካውም ሳይድ የሆነ ብጥብጥ ጭቅጭቅ ሲነሳ ታርጋ ተነቦ መኪና የሚቃጠልበት አጋጣሚዎች ምናምን አሉ ብዙ። ይሄ በጣም ፖዚቲቭ እንትኑ ነውና ሊቀየር ነው ተብሏል። የሀገር ስም አይኖረውም ነው እንግዲህ የተባለው። ከዛ በተረፈ የክልል ስም ማለት ነው። ይቅርታ
ያው ድሮ ክፍለ ሀገር ስለነበር ክፍለ ሀገር ላይ ነው ያለነው እኛ ማይንድ ሴታችን ክልል ሰው ሲያወራ ደስ ይላል ከእንደንተን ታሪክ የእናንተ ዘመን ነው ክልል ኤኒዌይ እሱ መደረጉ አንዱ አሪፍ ነገር ነው በግል ደግሞ ልክ እንደዚህ ሀገር የተወለድክበትን ዓመተ ምህረትና የቤተሰብህን ስም ፊደል ምናምን መምረጥ ትችላለህ ያው ኤክስትራ ክፍያ ሊኖረው ይችላል እሱ ለተመረጡ ለሁሉም አይልም ነገርየው ለተመረጡ እንደዛ ይፈቀዳል ተብሏል ምንድነው የሚያስመርጣቸው የሚለው ዝርዝር ሌላ ነገር ይኖረዋል ለሃይማኖት ተቋማት እና ለዲፕሎማቲክ መስሪያ ቤቶች ደግሞ ዲፕሎማቲክ ሳይሆን ምንድነው የመንግስት መስሪያ ቤቶች ደግሞ እነሱ በእንትኑ በስቲከር ሊሰጣቸው እንደየመስሪያ ቤቱ ማለት ነው በዛ እንዲለዩ ሊደረግ ነው ተብሏል ከተሳካ በጣም አሪፍ ነገር ነው እንደኔ ትልቁ ነገር ዋናው ይሄ የብሔር የሚለው ነገር ማስቀረቱ ነው አሪፍ ነገር ነው ይመስለኛል እንግዲህ ሌላ ከዛ ጋር ተያይዞ የሚመጡ ነገሮች ከሌሉ ግን በተለይ በቃ ሌላው ዓለም ላይ መታየው ነገር ታርጋ አንተ ብሔርነት ወይ ሌላ ነገር ችግር የሚያመጣበት ሳይሆን መኪና ያንተ መኪና ከሌላው አይደንቲፊኬሽን ነምበር ነው በቃ እሱ ነው መያዝና መገንዘብ ያለብን which is good ለኔ አይደል አሪፍ ነው እኔም አሪፍ ጥሩ ጎን ነው እንደዚህ አይነት ነገሮች ሲመጡ ማበረታታት ጥሩ ነው ብለ ምንም ኔጌቲቭ ሳይዱ አልታየኝም ሌላው በዚህ ሀገር እንደልምድ አሁን ወደፊት ብንሰለጥን ብዬ ማስበው ያልሰለጠንና ያልኩ አይደለም እንደዚህ ጉዳይ እየሰማችሁ ነው የበለጠ ማቹር ብናረግ ብዬ ማስበው አሁን እዚህ ሀገር ለምሳሌ በርሊን የሚል መኪና ከፊቱ ይዘህ ዶርትመንድ ብትነዳ ከኋላ ያለ መኪና ባይቶ የሆነ ስተት ብትሰራ ከተማውን ስለማያውቀው ሁሉ ወዲያው አንደርስታንድ ያደርጋል የዛው ከተማ ግን መኪና ስትሆን ክላክስ ሊያደርግብህ ይችላል የሆነ ነገር ስታጠፋ ገባ መጻፉን እንደውም የበለጠ አንተን አንደርስታንድ ለማድረግ ነው የሚጠቀሙበት ገብቷል ሌላ ሌቭል ነው እሱ ሌላ ሌቭል ነው ከነዚህ ጋር ማታወዳደረንም ለምሳሌ የሱ አይነት ሜንታሊቲ ቢኖረን ታርጋ መቀየር ባላስፈልገ ነበር ገብቷል አይደል አሁን እኮ ይሄኛው ታርጋ ተቀይሮ ደግሞ ምክንያት አይታጣም ባይዘው የሆነ ነገር ለማድረግ ምክንያት ክፍተት ይኖረዋል ያ ክፍተት ይኖረዋል ከዛ ጭቅጭቅ በጣም ስለምንወድና ሌላ ነገሮችን እንት ስለምን ማለት ይሄ የሚያስፈልገን እንትን የማያስፈልገን ነገር ላይ ነው ፎከስ የምናደርገውና ግን እንዳጠቃላይ ቆንጆ እንትን ምናልባት ከንትን አንግል የሚያዩት ሰዎች መለወጡን እኛ ካነሳነው አንግል አሪፍ ሊሆን ይችላል ግን አንዳንድ ደግሞ ኔጌቲቭ ነገር የሚነሳበት ነገር ሊኖር ይችላል ለምሳሌ ከገንዘብ ስብሰባ ጋር ገብተዋል በዚህ ምክንያት ገንዘብም የሚልም ሰው አለ ግባ ለእንትን ለማድረግም ነው ግን ከገንዘቡ በበለጠ የሚያመጣው ነገር ደግሞ ለኔ አሪፍ ይመስለኛል እንግዲህ 3 የተቀየረ ማለት ነው አይደል በየራስ በቃ አሁን ማለት በዘመን ያደግ 80 ነው 90 ዲጂቱ ይቀንሳል ተብሏል ዲጂቱ ይቀንሳል ያ በአስታወስክ መጀመሪያ ላይ ተቀየረው በፊት ያ ከዛ በኋላ አንዴ ፎቶ ነው ማከውሱን ችግር የለውም እንትኑም ይቀየራል ባይዘው ይሄ ኮድ 1 ኮድ 2 ምናምን የሚለው ነገርም በከለር ይሁን እርግጠኛ አይደለም ኮድ 1 ኮድ 2 የሚለው ነገር ይቀርና ግን ትለያቸዋለህ ይግል የሚለው በሌላ መንገድ ሲመጣ እናየዋለን ሌላው በሳምንት አንድ ደስ ያለኝ ነገር ነበረ ታዋቂው ደረጀ ኃይሌ ኮሜዲያኑ ሳይሆን ኢንተርቪው የሚያደርገው ወጋዋል ጋዜጠኛው ግን አይቀድም ከዋጋዋቂው ኢንተርቪው እኔ ነኝ የጨመርኳት ኦኬ ቆይ ለምስጋ ጋዜጠኛው በጣም ይገልጽልህ ነበር ብዬ እኔ ተመቸኝ አሁን ምንድነው የምትላቸው እነሱ ምን ላይ ነው የምትለኝ ይገልጽልህ ነበር እሺ ያው ለኔ ወግ ብዬ ጋዜጠኛ ነው ኦፍ ኮርስ ያ ግን ለኔ እንደ ጋዜጠኛነት ብቻ ላይ ወግ ማለት የሆነ ሲጠይቅ ወግ የሚያወራ እንጂ ጥያቄ የሚጠይቅም አይመስልም በረም ዝግጅቱ ያለ ደስ ይላል በነገራችን ላይ የሚል ፕሮግራም ነበረው ላይ ምንድነው ቴሌቪዥን ላይ በፊት ጥያቄ ነው አርቲቪ እንግዲህ ከሱ ጀምረ ሬዲዮ ላይ ደግሞ ከአዜብ ወርቁ ጋር የሚያቀርቡት ፕሮግራም ነበረ በጣም ተከታታይ ነበረው የሬዲዮ ፕሮግራማቸውና እንግዲህ በሳምንት 60ኛ ዓመቱ ተከብሯል አሁን እንድናነሳበት የሆነው ምክንያት ምን መሰለ እንደው ባጭሩ ነው ብዬ ነው ብዙ ጊዜ እኛ ሀገር የሆነ ሰው ታዋቂ ሰው ሲሞት ነው ሽሮ ጉዱም እንዲደረግ እንዲነበረ ምናም በቃ የሆነ አምናያቸው ነገሮች አሉ መድረስ ባለብን ወይም ደግሞ ቅና መስጠት ባለብን ሳንሰጠው ካለፈ በኋላ ያ ሰው ከሞተ በኋላ
በስሙ እንደዚህ ተደረገ የሚባል ነገር እንሰማለን፣ የሚያናድድ ነገር። ግን ለደረጀ የእውቅና 60ኛ ዓመት ልደቱን በዓል ምክንያት በማድረግ የእውቅና የማክበር ፕሮግራም ነው የተደረገው። አሁን እንደዚህ ነገሮች እየተለመዱ ነውና ቆንጆ ነገር ነውና እንግዲህ አዜብ ወርቁ የተወሰኑ ሰዎች እነ ጌቱ ተመስገንን ጨምሮ በአስተባባሪነት ፕሮግራም አዘጋጅተውለት ቆንጆ ፕሮግራም ነበር የነበረው። ከዛ ባለፈ እንግዲህ አዜብ ወርቁ ነገሮችን አመቻችተው ተለቅ ያለ ብር ቤቱን እንደውም የሚገርመው በንጋታው ነው ኢሚዲየትሊ የተቀበለው። ቪዲዮ አይቻል። ደስ ይላል፣ ይገባዋልም። ትልቅ እንትን ነው። እኔም ስጋት ነበር ምን አለ መሰለህ አንዳንድ ጊዜ ታዋቂ ሰዎችን ይጠቀሙና እነዚህ እንሸልማለን እንሰጣለን የሚለው በስፖንሰር መልክ ነው ይመጡት። ኦፍ ኮርስ ይሉና ቃል ይገባና አይደረግም። ከዚህ በፊት አስታውሳለሁ ለአርቲስት ስዩም አባታችን ስም ረሳሁት፣ የስም ነገር ይታወቃል። በስንቱ ናቸው አሁን ለሳቸው የሆነ ቤት ተብሎ ዘጻት ሪል ስቴት መሰለኝ ጭቅጭቅ ነበር። ቃል ለብዙ ሰዎች ገብቶ ምናምን አልሰጣቸው ምናምንና በኋላ እንዴት እንደሆነ መጨረሻውን እንግዲህ የሰማችሁ ካላችሁ አላቅም። ግን መጀመሪያ ላይ ውዝግብ ነበር። ቃል ይገባና ይጮሃል ነገሯል። ድርጅቱ ታወቃል፣ ፕሮሞት ይደረጋል ምናምን። ከዛ ውጤት ሲባል የለም ገባ። እንደሱ አለመሆኑም ትልቅ ነገር ነው። ደስ ይላል። ለምሳሌ አሁን እንደነ ደረጃ አይነት ሰዎች እንዴት ልበለ ቅድም ያልኩ ነገር አለ ሲጠይቅ እሱ እየጠየቀ ነው። እሱ ማሽቃበጥ ላይም አይቼው አላቅም። በፍጹም የለበትም። እንግዲህ ከተሳሳትን ታርሙናላችሁ። ግን ከዛ በላይ ምን ያስደስተኛል መሰለ እሱ እየጠየቀ ነው፣ ለእኛ ግን ታሪክ እየነገረን ነው። እኔ በኢትዮጵያ ታሪክ ውስጥ እንግዲህ እኔ በደረስኩበት ማለት በማውቀው ልክ ይሄ እይታ ነው። እንደ ደረጃ ያለና እንደ መዓዛ ብሩ ማደንቀው ሰው የለም። ጥያቄ ላይ ጥቅቅ ብለው ስላንተ በረም ሪሰርች አድርገው ዲፕ ሪሰርች አድርገው የሚጠይቁትን ሰው እንትን በተለይ ይኸውልህ እንግዳ አያባክኑ። ትልቁ ነገር ይኸውልህ ብዙ ጊዜ ልታዳምጣቸው ያን ሰው በደንብ ይገላልጡልሃል። ያው ልታውቀው በፈለግከው ልክ አውቀው እንደውም ከዛ ባለፈም የበለጠ ያን ሰው እንድታውቅ ያደርገዋል። ብዙ ሰዎች አሉ አሁን ኢንተርቪው የሚያደርጉ ሰዎች እንደየፕሮግራሙ አይነት ሆኖ አንዳንዱ የሆነ ሲሪየስ የሆነን ሰው አምጥተህ ፕሮግራሙ ፈን ከሆነ ኢንተርቴይንመንት የሚሆን ከሆነ ወደዛ ተወስዷል ምናምን። ነገር ግን በቃ የሚያባክኑ ሰዎች አሉ። ይህም ቢጠይቀው ብለህ የምታስበው የሆነ እንደ ጋዜጠኛ ሳይሆን እንደ ኖርማል ተመልካች እንኳን ይህን ነገር እኮ መጠየቅ ነበረበት ብለህ የምታላላቸው ነገሮች አሉና እነ ደረጀ በፍጹም እንትን አያባክንም። ቅርብ ጊዜ ካረጋቸው የትኛው እኔ አሁን በጣም ከጆሃር ጋር ያረገው ከኤርሚያስ አመልጋ ጋር ያረገው እንደገና ደግሞ ከሳምሶን የማስታወቂያው ሳምሶን አለምነህ ከሳምሶንና ከአለምነህ ዋሴ ጋር ሰርቷል። አለምነህ ዋሴና የእንትና ማን ነው የቴዲ ማናጀር ሶስቱን አንድ ላይ አድርጎ አብሮስ ስለሚሰሩ ስለነበረ በጣም ኢንተረስቲንግ እነዚህ እና እንትኑን በደንብ በቃ እንዴት ልበል በጣም ደስ ብሎ ነው። በአንድ ወቅት ከባድ ሀዘን ገጥሞት ነበር። የልጁ ሞት በጣም ያሳዝን ነበር። አሟሟቱ በጣም ከባድ ነበር፣ ያስደነግጥ ነበር። ከዛ ውጪ ስለ የደርግ ባለስልጣናትን አምጥቶ ስለ ኢህአፓ የነበሩ ምናምን የሚጠይቅበት ሁኔታ ደስ ይላል። ማለት በረብ ታሪክን ጥንቅቅ አድርገህ እንድታውቅ የሆነ እሱም አይረካም። እንግዲህ የፕሮግራሙ አዘጋጆች ስለሱ ሲገልጹ አንድ ቪዲዮ ወጥቶ ነበርና አይቼዋለሁ። አይረካም በምንም ነገር። ይሄ ላይ አንተ በቃ እዚህ ጋር አልቋል ብለህ የምትለው ነገር ለሱ አይደለም። ሬዲዮ የደራው ጨዋታ የሚል ነበር ፕሮግራማቸው ከአዜብ ወርቁ ጋርና የደራው ጨዋታ ላይ ብዙ ነገሮች አሁን እንደ ትልቅ ተደርጎ ከተደመጠው ፕሮግራም ውስጥ አንደኛው ለመጨረሻ ጊዜ ኮሎኔል መንግስቱ ኃይለማርያም ከሀገር ሲወጡ በዛ ሰዓት ረዳት አብራሪ የነበረው እሱን ኢንተርቪው ያደረገው ተጠባቂ የነበረ የሚገርም ኢንተርቪው ነበር። ማለት ስቲል ነው አወዛጋቢ ነገሮች አሉ በመንግስቱ ኃይለማርያም አወጣት ላይ። እኔ እንደዚህ ብለው ነው ሸሽተው ነው ያው የምናውቀው ታሪክ አለና እሱን ከመስማት አንፃር the last moment የነበረውና አይደል ምን አይነት ሲቹዌሽን ነበር ማን ያወራ የነበረ ማን ያርዳ የቀበረ እንደሚባለው ማለት ነው የነበረውን ነገር የሚገልጽበት ደሬም እንዳልኩ ጥያቄ ተጠያቂን አያባክንምና
ደስ በሚል ሁኔታ ነበር የተከታተልነው ምናምንና ደስ ይላል። ራሳቸው እኮ እንደነ ደረጃ አይነቶቹ ቤተመጻሕፍት በላቸው ብዙ ታሪክ ያላቸው ናቸው እና አሪፍ ነው። ለምን መቀጠል አለ እየታዩ ነው አንዳንድ ነገሮች አሉ። አሪፍ ነው። ከዚህ በፊትም የማን ነው ከወር በፊት ወይ ሰሞኑን የሆነ እንደዚሁ በቁማቸው መከበር አለባቸው ቢሰጣቸው ምናምን መረዳትም ያለባቸው ሰዎች ተቸገረን ብለው ጎዳና ላይ ወጥተው ወይ ሚዲያ ላይ እስኪወጡ ሳይሆን በውስጥ መደረግ ያለባቸው ነገሮች መደረግ አለባቸው። እንግዲህ የለኔ እውቅና ሰጣለሁ ብላችሁ ያሰባችሁ ኮሚቴ እንደተቋቋማችሁ ሰምቻለሁ። አሜሪካ ከመሄድ በፊት ነው በኋላ ነው የሚሰጥ አሜሪካ የናትን ከብኝ እንደዛ ይመስላል። እንግዲህ ይህን ይመስላል ነበረ እንደ መግቢያ ያዝ ነው። ዋና ጉዳይ እስቲ ትዝታው ሳሙኤልን ጉዳይ እናንሳው እስቲ። እንግዲህ ትዝታው ሳሙኤል እንደሚታወቀው ከዚህ በፊት በኢትዮጵያ ኦርቶዶክስ እምነት ውስጥ የነበረ ምንድን ነበረ ፖዚሽኑ? ድቁና ነው። እሱን ተውና በቃ አገልጋይ ነበረ። በመዝሙር ላይ እናውቀዋለን። እንግዲህ ከዛ በሆነ ወቅት ቀይሯል። ሃይማኖት የግል ነው፣ መብት ነው። ቀይሯል ሃይማኖቱን። ከዛ ደግሞ ከሀገር ውጭ ላይ ነበረ። እዚህ ድረስ ጥሩ ነበረ። ከዚህ በኋላ እንግዲህ ውጭ ሀገር ከሄደ በኋላ አንዳንድ የእምነቱ ላይ ኦርቶዶክስ እምነት ላይ ያልተገቡ ንግግሮችን ከዚህ በፊት እንደምንለው ሃይማኖት የግል እስከሆነ ድረስ የትኛውም ሃይማኖት ውስጥ ያለ ሰው አገልጋይ የሚሆን አማኝ የሌላውን እምነት መንካት የለበትም፣ ማክበር አለበት፣ መንቀፍ የለበትም። ከዚህ በፊትም በሃይማኖት ጭቅጭቅ በቲክቶኩም ጊዜ አንስተነው ነበር እንደዚህ አይነት ነገሮችን እና የራስን ይዘህ መሄድ የግል ነው። ሃይማኖት መብት ነው። ከአንድ ሃይማኖት መውጣት መግባት መብት ሆኖ ሳለ ስለወጣህበት ግን በሚሊዮኖች ተከታይ ያሉትን በሚሊዮን የሚኖረው በምን የሚኖረው የሌላን ሰው እምነት ተነስተህ በዛ ልክ መሳደብ፣ በዛ ልክ ማዋረድ፣ የሃይማኖት መሪዎቹንም በዛ ልክ ማንቋሸሽ፣ መዘርጠጥ፣ ማንቋሸሽ በጣም ለኔ በትዝታው አካሄድ በጣም ደስ የማይል የሚያደርገው ነገር የነበረው ጥሩ አልነበረም እና ይመስለኛል ከቅርብ ጊዜ ወዲህ ብዙ ጫና ስለማይደረግ በኦርቶዶክስ እምነት እንግዲህ አንዳንድ ጥፋቶች ሲሰሩ አታይም እርምጃ ሲደረግ ትንንሽ ነው የምታየው አለ ይደረጋል ግን ትንንሽና ንቀት በሚመስል ሁኔታ ያን ሁሉ ነገር እዛ ሁሉ ተከታይ ያለው ሃይማኖት ላይ ከተናገረ በኋላ እንግዲህ በቀይ ምንጣፍና በቀይ አበባ ገብቷል ማለት ነው። ቀይ ምንጣፍ ሌላ ቦታ ነው የተነጠፈለት፣ ኤርፖርት አላየውም። ቀይ አበባ ነው ያየሁት። ኦዲተር ተናገር ደግሞ ደግሞ ተነጥፏል ሌላ ቦታ ላይ ተደርጎለት ነው ያየሁት ግን እና ገብቷል። ሲገባ ደግሞ እንግዲህ እምነት ውስጥ ያሉ ሰዎች ብዙ ሰዎች ጥያቄ አንስተዋል። መከሰስ አለበት፣ መጠየቅ አለበት። ትላንትና ጃኒ የድሬዳዋ ሴቶች እንዲህ ነው ስላለች ተጠይቃለች አይደል በህግ በማህበራዊ ጉዳይ ላይ ሃይማኖት ደግሞ ሲሆን ሴንሲቲቭ ነው በጣም ስለዚህ መጠየቅ አለበት የሚል ሐሳቦች ተነስተዋል፣ ጠይቀዋል። አንዳንድ ሰዎች እንዲጠየቅ ማለት ነው። በመሪነት በመጀመሪያ ይህን ጥያቄ ያነሳው ነጋሽ ሚዲያ ነው። እንግዲህ እንትኑን ማይቸዋለሁ እያንዳንዱ ቪዲዮን እያስቀመጠ ከሃይማኖቱ አኳያ ይሄን ብሏል። ስለዚህ ይሄ የሚያስጠይቅ ነው፣ በህግም የተደነገገ ነገር ስላለ ያላንስቶ ነበር። እንደተባለው እንግዲህ ተከሷል። እንግዲህ አሁን በክስ ደረጃ ተከሷል። እንግዲህ ክሱ ምንድነው የሚለውን ማየት እንችላለን። እንግዲህ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መንበረ ፓትርያርክ ጠቅላይ ቤተ ክህነት ጽሕፈት ቤት ይላል ደብዳቤው። የኢትዮጵያ ፌዴራል ፖሊስ የወንጀል ምርመራ ጠቅላይ መምሪያ የወንጀል ምርመራ ተደርጎ የምርመራ መዝገቡ መብቱ ለሚፈቅድለት የአቃቢ ሕግ ዘርፍ እንዲተላለፍን ስለመጠየቅ ይላል። በወንጀል ተጠርጣሪ ተከሳሽ አቶ ትዝታው ሳሙኤል ተጠርጣሪው ነዋሪነቱ በውጭ ሀገር በማድረግ የሃይማኖትን ከሃይማኖት ግጭት ለመፍጠር የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እምነት ተከታዮች በየደረጃው ያሉ አገልጋዮች የቤተክርስቲያኑን የበላይ ውሳኔ ሰጪ አካል የሆነውን ቅዱስ ሲኖዶስና ሊቃነ ጳጳሳትን ለማዋረድ ለመስደብና የሚመኑን ስሜት ለመንካት ብሎም በሀገሪቱ ውስጥ ሁከትና ብጥብጥ እንዲነሳ በማሰብ በተለያዩ የመረጃ ማስረጫ መንገዶች እና ከ5000 በላይ ተከታዮች ባሉት ከ5000 ነው የሚለው በላይ ተከታዮች ባሉት የራሱ የዩቲዩብ ቻናል በመጠቀም አንደኛ አልተባለም፣ ያው ነጥብ ተደርገው የተቀመጡ ፖይንት አድርገው የተደረጉ ነገሮች አሉ።
አንደኛው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ብፁዓን አባቶች በየገዳማት ውስጥ የሚገኙ ገዳማውያን መነኮሳትና አገልጋዮች ግብረ ሰዶማውያን ናቸው በማለት ተመልከት። ሌላው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የመተት እና ጠንቋይ ቤት ናት በማለት ሌላው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የምትገለገልባቸውን ሃይማኖታዊ የጸሎት የታሪክ የገድላትና ድርሳናት መጽሐፍትን ድውያን መጽሐፍ ናቸው መጥፋት አለባቸው በማለት ሌላው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በቅድስና የምታከብራቸውና የምትዘክራቸውን ቅዱሳን አባቶችና እናቶች ጣዖት አምላኪ ብሎ በመሳደብ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የቃል ኪዳን ታቦትን የማይጠቀም የሽንኩርት መክተፊያ ጣውላ ነው መወገድ አለበት በማለት ሌላው ለሰማዕቷ ቅድስት አርሴማን የምድራችን ማህተም ስላለበት አይታይም አርፎበታል ማህተምና ሌላው በአጠቃላይ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መጽሐፍ ተሰብስበው መቃጠል አለባቸው የመክተፊያ ታቦት መቃጠል ሊሞሊሽ መድረግ አለበት ልንጸየፈው የሚገባ ርኩሰት ነው በማለት የሃይማኖት በማንቋሸሽ የወንጀል ህጎ አንቀጽ 816 782 482 ድንጋጌዎችን በመተላለፍ የሽብር አዋጅ ቁጥር 1776 ህዝባር 16 አንቀጽ 5 6 እና 8ን ድንጋጌዎች በመተላለፍና የጥላቻ ንግግርና ሐሰተኛ መረጃ ለመከላከል የወጣውን አዋጅ 958 ህዝባር 2008 አንቀጽ 13 ህዝባር 3 እና 14 የህግ ድንጋጌዎችን በመተላለፍ በፈጸመው ወንጀል ክቡር የወንጀል ምርመራ ጠቅላይ መምሪያ በግለሰቡ ላይ ተገቢውን የወንጀል ምርመራ በማጣራት የምርመራ መዝገቡን ስልጣን ላለው የአቃቢ ህግ ዘርፍ እንዲያስተላልፍልን በቅድስት ቤተክርስቲያናችን ስም እንጠይቃለን ይላል። ከመንፈሳዊ ሰላምታ ጋር ሊቀ መምህር አባ ገብረስላሴ ጌትነት የህግ አገልግሎት መምሪያ ኃላፊ ዋና ኃላፊ እንግዲህ ግልባጭ የተደረገላቸው የማስረጃ ዝርዝር መግለጫና የሰው ምስክር አሉ የድምጽና የቪዲዮ ማስረጃዎች እና ግልባጭ ተጻፈባቸዋል። እንግዲህ ክሱ የተከሰሰባቸው እነዚህ ናቸው። ያው አብዛኛው ሰው ያውቀዋል። የታወቀ ነው ሲል የነበረው ነገር ሲል የነበረው እዚህ ጋር ያው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ዝርዝር የክስ ቻርጁን እንግዲህ በፌደራል ፖሊስ በኩል ለአቃቢ ህግ እንዲመራ እንዲደርስ ያው ክሱን እንዲል ነውና ለአንዳንድ ጊዜ የወጣህበት እምነት ሊያውም የኖርክበት ሰዎች ሊገፉ ይችላሉ ወይም የሆነ ነገር በደል ሊኖርብህ ይችላል። ግን ሌላው አምኖበት እየኖርበት ያለውን ነገር በአንድ ወቅት አንተም ስትኖርበት የነበረው ነገር በዚህ ነው ያልክ መንካት የለብህም። ነገሩ የቆየ ሊሆን ይችላል። የቆየው ግን በዛ ሰዓትም በአንዳንድ መልኩ ያነሳነው ጉዳይ ነበር። እንደዚህ ስለምነስ እናነሳ የቆየ ወንጀል እኮ ሲቆይ አይረሳም ወይም ደግሞ ወንጀል ነው። አይ ነገሩን ነው ማለት አሁን ብዙ ሰዎች አሁን ነው ወይ የኢትዮጵያ ኦርቶዶክስ የምትከሰው የሚል ነገር ስላየውኝ ሲጨመር ነውና የለም አገር ውስጥ ስለሌለ እንግዲህ መክሰስ ትችላለህ። ግን ያ በሌለበት ኦፍ ኮርስ ከዛ በኋላ ያ ክርክር ያደርጋል ወይ ደግሞ ሀገር ውስጥ አይገባም ነው። ስለዚህ አሁን ደፍሮ መጥቷል። እንግዲህ ህግ ባለበት ሀገር ስለሆነ ልክ ነው መጠየቅ። አሁን ላይ ብዙ የምናያቸው ነገሮች አሉ። እምነትን ተዳፍሮ መናገር በሌላ ዓለም እዚህም በምንኖርበት ዓለም ላይ እንግዲህ የምናያቸው እምነቶች አሉ። በሰይጣን የሚያምኑ አሉ። የምናውቀው በራቸው ላይ ባንዲራ እንትን ብለው ግን ይከበርላቸዋል። ሪስፔክት ታደርጋለህ። በቃ የግል ነገር ነው። ገብቶሃል አይደል? አንተ በግል እንደዚህ አውራ እንጂ እነሱን ተጽዕኖ ወይም ደግሞ ጫናት አፍ አውጥተህ እሳደባለሁ ካልክ ሌላ ታሪክ ውስጥ የምትገባት። ሌላ ታሪኩ ምንድነው? በህግ ነው የምትቀጣት። ያ ህግ ሁሉንም እንትን ይላል። ማንም ሰው ደግሞ ያመነበትን ማድረግ ይችላል። ስለዚህ በዚህ ነው ያልክ ነበር ሲዳፈር ብዙ ነገር ሲል የነበረው እና ይሄን ይመስላል። ምንም አይመጣም ነው አሁን መጠየቁ ትክክል ነው። ምንም ጥያቄ የለውም። አሁን የስጋት ግን አለኝ። ስጋቴ ምንድነው መሰለ? ይሄ ዝርዝር ሁኔታውን እንግዲህ የህግ ሰዎች ካላችሁ እዚህን ያያችሁ ካላችሁ ኮሜንት ላይ ትነግሩናላችሁ። የኔ ስጋት ዜግነቱ የሌላ ሀገር ቢሆን ይሄ ክስ ምን ድረስ መሄድ ይችላል ጥያቄ ነው ማነው። አንድ ይሄ ለመመለስ
አሁን ካለበት ይሄን ክስ ሳይጨርስ እንዳይወጣ ግድስ ይጣልበታል ወይ ይሄ ክስ ተመስርቶ ምልክ ክሱ ዝም ብሎ እንዳይሆን ነው ለሌላ ማስተማሪያም እንዲሆን ነው ተረድቻለሁ አሁን ትዝታው ሳሙኤል የኦርቶዶክስን መስለነካ አይደለም ይሄን የምንለው አንድ የሌላ እምነት ሆኖ ሌላኛውን እምነት ማንንም የሌላን ሃይማኖት የሚያዋርድ የሚሰድብ ካለ በህግ መጠየቅ አለበት ይኸውልህ ድሮ ይሄን አክል ነገር ማንሰማ የነበረው ባህሉ ምን ያስረ ነበር አይባልም ይባላል ሰው የሆነ ብትወጣ ምናምን አይባልም የሚል ባህሎች ነበሩን አይደለ ስለነበሩ እነሱ እንዲህ አይነት ነገሮችን ብዙ አንሰማም ነበር በፊት ገባ ተነስቶ ማንንም ሃይማኖት ቤቶችን እንድዝርጥ የሚያደርግ የለም ነበር ገባ አሁን ይሄ ባህል ምናምን የምትለው ሃይማኖት ሌላም ቢሆን ከባህል አኳያ አይደረግም ነበር እሱ ቀረ አሁን ስለዚህ እያንዳንዱ ወደ ህግ መሄድ አለበት ገባ ስለዚህ የኔ ስጋቶች እነዚህ ሁለት ነገሮች እስከምን ድረስ ያስኬዳሉ ነው እንደው ከዚህ በዘለለው ለውጤቱ ማለት መከሰሱ ብቻ ነው ወይንስ የሚለውን ምን ይሆናል ምናልባት ይሄን እየቀረጽ ምናልባት ቪዲዮ ሲወጣ ከአንድ ቀን በኋላ ስለሆነ ይሄ ቪዲዮ የሚወጣው ያው ኤዲት ሆኖ እስኪወጣ ማለት ነው አዲስ ነገር ሊኖር ይችል ይሆናል እስካሁን ግን እስከቀረጽንበት ሰዓት ድረስ ግን ያለው ነገር ይሄ ነው ያለው ነገርና ይሄን ስጋት እንዴት ታየዋለህ ነው የሁለተኛውን እርግጠኛ ስላልሆንኩ ከአካላት ሊመልሱት ይችላሉ በመተከታተሉ ካላችሁ ማለት ነው የመጀመሪያው ግን የውጭ ዜጋ ስለሆነ አይደለም ስፔሲፊካሊ ስም ጠርቷል የሀገር ስም ጠርቷል የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እስካለ ጊዜ ድረስ የኢትዮጵያ ኦርቶዶክስ ነው የነካው ስለዚህ ዜግነትህ እንትን አይደለም ብዙ ማተር አያረግም ምክንያቱም ብዙዎች ታስረዋል የተለያዩ ሀገር ዜጎች የተለያየ ወንጀል ሰርተው ታስረዋል በአብዛኛው ብዙ ወንጀል የሰሩ ሰዎች ገብተዋል ምንድነው ዜግነት አይደለም ማተር የሚያደርገው ስፔሲፊካሊ ለምሳሌ የኢትዮጵያን ኦርቶዶክስ ሳይጠራ ቢል እንግዲህ አላቅም ያስኬዳል ያስኬደም ግን አሁን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ስፔሲፊካሊ እስከጠራ ጊዜ ድረስ አንድን ሃይማኖት ነው የነካው ስፔሲፊካሊ የሚታወቅ ትልቅ ሃይማኖት ነው የነካው ስለዚህ ያሃ እንትን አይልም ለምንድን ነው ይሄን ማነሳው መሰለህ የቅርብ ጊዜ ታሪክ አለ ለምሳሌ የልጅ ያሬድ በዛ ልክ ቤተክርስቲያኑን አዋርዱ ተናግሮ ነበር አይደለ ወዲያው ተያዘ እስር ቤት ገባ ምናምን እርምጃ ተወሰደ አይደለ ተቀጣ ምን አለ ተለቀቀ ከተለቀቀም በኋላ ፖዚቲቭ ነገሮች አይተናል ገብቷል ስለዚህ አሁን ስጋቴን ነው ምነግር ገባ አሁን ይሄ ከውጭ ከመምጣቱ ጋር ተያይዞ ህጉ እንዴት ነው የሚያደርገው የሚለው ነው ለዛ ነው ጥያቄዎች አነሳው ተይዞ ከውጭ መምጣቱ ማተር ምንም አያረግም በህግ አንግል ስታየው እኮ አሁን መፈጸሙ ላይ ብቻ ነው የሚያየው ክሱ ትክክል ነው ለኔ አይደል ትክክል ነው ብለን ነው ግን ያንን ክስ ህጉን የሚያስፈጽሙ ሰዎች በምን መልኩ ትሪት ያደርጉታል የሚለውን ስጋት ስፔሲፊካሊ ነገርኩ በዚህኛው አንተ ከውጭምና የውጭ ዜግነት የሚኖር እሱ የህግ አካሉ ምንም አይመለከተው እዚህ ጋር ትክክል ነው መሆን ያለበት እሱ ነው ግን ለዛም ነው የሚሆነው ግን እንደዛ ይደረጋሉ ነው የኔ ስጋታው በጣም ጥሩ ምክንያቱም ከዚህ በፊት አንስተን ነበር አሁን ግን በቅርብ እንኳን በገለቴ ጉዳይ ላይ አንስተን ያው ህጉኛ ሀገር ማን ይፈጽማል አይፈጽምም የሚል አሁን ይኸውልህ የግለሰቦች ጉዳይ አሁን ይኸውልህ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ይኸውልህ በነገሮች የሆነ ጥረት አይደረጉም ወይ ምናምን ነገር እያልኩ አይደለም ህጉ ላይ እዚህ ጋር እኔ ማያያዝ የፈለኩት ምን መሰለህ እኛ ሀገር አንድ ነገር ስትሰራው ግልጽ ጥያቄ ምን መሰለህ መጠየቅ ይፈልግ የሆነ ነገር አንድ ሰው አጥፍቶ ያንን ጥፋት ልክ ስትይዝበት ሮጦ የሚገባበት ቦታ አለ ወይ ወደ ዘር ውስጥ ይገባል ወይ ሃይማኖት ውስጥ ይገባል አይደል ለሌ የፈለኩት ነገር ገባ ያንን እኮ ነገር ወክሎ አይደለም ያን ነገር ያለው ግን ስትይዘው ያንን ሰው ስትይዘው ስለ ስታስረው ማለት አይደለም ልክ ጥያቄ ስታነሳበት እንዲህ ስለሆነ ነው እንዲህ ያሉኝ እንዲህ ስለሆነ ነው በሚለው ምክንያት ሳይደረግ እንዳይቀር ነው የኔ ስጋት ነኝ ተረዳኛው ጥያቄ አሁን ይሄ እንደዚህ የምትባባለው ነገር አለ በዚህ ነው ያለም ደረጃ እንዲህ እንድታስበው ነው የለበህም አንተም ለመሰለ ይገባኛል ጭንቀትህ እኮ ግን የሚደበቅበት እምነት ምናምን አይደለም አሁን የሱን እምነት ተቋም አይደለም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የምትከሰው ግለሰቡን ዳሲት ግለሰቡን ነው የምትከሰው እንደ ተቋም ነው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ስለዚህ ግዴታ ህግ ይሰራል መስራት አለበት ነው እንጂ ይሰራል ግዴታም ነው ገብቷል አይደል ግዴታም ነው
እኮ ልክ ነህ መስራት አለበት ነው ማለት የምትችለው እንጂ ይሰራል ብለህ አንተ መወሰናት አሁን በምን ስንወያይ ይሰራል እርግጠኛ ነኝ ብለህ ማለት አስቸጋሪ የሆነበት ሁኔታ እኔ ስጋት ስላለኝ ማለት ነው። እኔ ይኸውልህ አይደለም አሁን ምናምን እኮ አይደለም ግን ይኸውልህ እንደነዚህ ነገሮች ሊመጡ ይዟቸው የሚመጡት አደጋዎች መጥፎ ናቸው። ለገዛ ለራሱ መንግስት የሚያስብ ከሆነ ይኸውልህ እኔ ለምሳሌ ልንገር ማናችንም ሃይማኖታችን ቀይ መስመሬ ነው። በዛ ልደራደረው ምንም እምነት ነው እምነቴ ነው እንትን ፕሩቭ የሚደረግ ነገር አይደለም እምነት ነው። ወሬቨር ለምሳሌ የሆነ ፖለቲካ ብትለው ኦኬ የሆነ አይተዞር ትላለህ or something ምናምን ነገር ታውቃለህ የሆነ ትርፍ ነገር ነው ላንተ ትርፍ ስለ ትርፍ ሆኖ ሳይሆን ግን በዛን ያልክ በሃይማኖት ልክ አይሆንም። ፖለቲካ ብዬን ህይወቴን እንዳጣ አልፈልግም። እምነትህ ግን አይደለም ገብቷል። እምነትህ የመጨረሻ መስመር ነውና መንግስትም ከሚመጣበት ኮንሲኩዌንሶች አንፃር ይሄን ነገር ላይክ ሌላ አንድ የሚጠብቀው ነገር ልንገር ለምሳሌ በቃ ሊሆን የሚችለው ሾልኮ ሊመለስ ይችላል እኮ ገዳስ አለው ያልኩት ለዚህ እኮ አሁን ለምሳሌ ይሄ ገና አሁን ለአቃቢ አቀረች ዜናው ተበተና አይደል እሱ ወጥቷል ወይ አልወጣም ወይ አሁን እሱ በፍርድ ቤት ነው የሚታየው ገብቷል። ልክ ፍርድ ቤት ክሱ ይጀመራል ክርክሩ ወይም ደግሞ ክሱ ይጀመርና በዚህ ፕሮሰስ መሃል ከሀገር መውጣት ይችላል አይችልም ነው ጥያቄ። ይችላል ከቻለ ይሄዳል ምን ችግር አለው እኮ ይችላል ለምሳሌ ይችላል ኢን ሴንስ ምን መሰለህ አሁን ገና ክስ ቻርጅ ነው ይችላል ከተከሰሰ እንዴት ይችላል ቢኒ እንዲታሰር እኮ አይደለም ወደ አቃቢ ክስ እንዲመሰረትበት ነው እኮ በቃ ይሄ ደብዳቤ እስከወጣ ጊዜ ድረስ መውጣት ይችላል። ለምን በክስ ማሳገድ አይቻልም ማለት ነው። አቃቢ ህግ የዛን ሰዓት ልክ ክሱ ተመስርቶ ተጠርጣሪው ሊያመልጥ ስለሚችል ከሀገር እንዳይወጣ እገዳ እንዲጣልልኝ ብሎ ካቀረበ ያ አሁን ክስ እንዲመሰረት ነው ገብቷል የኛው። ስለዚህ ክስ ሊመሰረት ስለሆነ እስከዛ በመሃል ያለው ነገር ሊወጣ ይችላል ያ ነገር። ስለዚህ እኮ እንደ ዜና መውጣት የለበትም ክሱ ማለት ነው ይኸውልህ እንደ ዜና አይደለም ኦርቶዶክስ ተዋህዶ ያወጣችሁ እንደ ዜና አይደለም ልምልህ እኮ የፈለኩት ገባ። ይሄ አንድን ሰው እንደዚህ እንደሚያመልጥ ይሄን ነገር ስታወጣ የምታውቅ ከሆነ በይፋ መነገር አልነበረበትም ማለት ነው። መጥሪያ ዝም ብሎ እሱ ጋር ነው መሄድ የነበረበት። አይ መጥራም ቢሄድ ማምለጥ ነው አይ ቢኒ እንደዛ ብላ አታስብ ነው እነሱ ቤተክርስቲያኑ አለ ማምለጥ አለው ማለት ይሄ ከተነገረው እኔም በሆን ለምሳሌ መጠየቅ ሆነ በግ ሰራውትን እንኳን አይደለም እንደ ዜናም አልከውም አላልከውም ይሄ ሰውዬ እንደተከሰሰ የመጥሪያ ክስ ይደርሰዋል አይደለ እኮ ገና እኮ አሁን ባልነው መሰረት ገና ባልነው ሳይሆን አንተ ባልከው እኮ ኖ አሁን ባነሳ ነው መሰረት አቃቢ ህጉ ገና ሊከሰው ነው አይደለ ክስ እንዲቀርብ ጠይቀች አይደለ ቤተክርስቲያኑ ስለዚህ ይሄ ሰውዬ ይሄን ዜና ሲሰማ ለምን ቁጭ የምጠብቀው ነው ይኸውልህ ዜናው ግዴታ ቢን እያልኩ ያለሁት ነገር አልገባም። ዜናው ግዴታ በሚዲያ ስለወጣ አይደለም ክሱ መጀመሪያ ፕሮሲጀር እኮ አለ ገባኝ መነገር ምን አስፈልገው ነው ታዲያ እሱ ጋር ካልተከሰ ቢን እንደዚህ ማትበል ለምሳሌ እንደዚህ አትበል ያልኩ ኦፊሻሊ ነው እኮ ይወጣ የማምለጥ ስጋት ካለበት እንዴት እንዲታወቅ ታደርጋለህ? እንደዛ ብላላለች ኦርቶዶክስ ያስጋት አሁን መሄድ ይችላል ባልከኝ መሰረት እኮ ነው የሚለው ሊወጥ መውጣት ይችላል ክስ ተደርጎ ገዳ እስካልተደረገበት ድረስ ሊሄድ ይችላል ከተባለ ይሄ የኔ አንድ ፍራቼ ምልህን ያልኩክ ገብቷል አይደለ ያ ምንድነው አንተ ለምሳሌ ክስ እናንተ ጀመሩ የሆነ ክርክር ነበረ ለምሳሌ የሆነ ነገርን ወስደሃል ብዬ ከሰስኩክ ከዛ በኋላ የመጀመሪያው ምንድነው ክስ ነው አይደል መሰረተው አንተ ላይ ክስ ከመሰረትኩ በኋላ ከዛ በኋላ ምንድነው የሚቀጥለው አቃቢ ወይም ደግሞ የኔ ጠበቃ ፍትሐብሔር ከሆነ ጉዳዩ ንብረቱን ሊያሸሽ ይችላል ስለሚችል ፍርድ ቤቱ እገዳ ያድርግልኝ ብለህ ከክስ በኋላ እኮ ነው የምታደርገው። ይህ ማለት አሁን በስታመጣው የክስ ቻርጅ አንዳንድ ጉዳዮችም ከገዳ መጀመሪያ ይጣላል አይደለ ማሳገር ትችላል ምንም ክሳት መሰረት ለምሳሌ በተለይ እንዴት ፍርድ ቤት ላይ ሳይደርስ አይ ስለ ዝም ብለህ ሄደ አግዱልኝ ምናምን ሳይሆን እንዳልከው አቅርበህ ከገዳዎችም መመስረት አለብህ ግዴታ ዞሮ ልብኝ እገዳም በለው ምንም በለው ክስ መመስረት አለበት። ስለዚህ ነገርኩ እኮ በእኔና በአንተ ኬዝ ማለት ነው። የኔ ጥያቄ ኦፊሻል ለምን ተደረገ ታዲያ አሁን ለምሳሌ የማምለጥ የመውጣት የማምለጥ የሚለውን ቢኒ ይኸውልህ እየነገርኩ ያለሁት እንኳን አንድ ነገር አለ ኦፊሻል ሆነም አልሆነም ክስ ቻርጅ ሲሰጠው እሱ ማምለጥ ይችላል ኖርማሊ ሳይቀርብ እየነገርኩ ግዴታ ዜናው ስለተነገረ ሳይሆን ዞሮ ይህ ሰው የክስ መጥሪያ ይደርሰዋል አይደል ክስ ተከሳል ይባላል ያነበዋል ኦኬ ከማንዶ ነው ይተዋል አይደል
ያውቀዋል። ስለዚህ ኦኬ በእንደዚህ ቀን ቅረብ ነው አይደለ የሚባለው። ስለተከሰስክ በእንደዚህ ቀን ቀርበህ እንድትቀርብ ነው የሚባለው። እዚህ ጋር ግን አልስማማም ሳይሆን የሆነም ነገሮች ስላሉ ምሳሌ ማቅረብ ይችላሉ። በቅርብ ጊዜ ውስጥ እኔ አጠገብ ያየሁትን ነገር ልንገር። አይደለም እንደዚህ አይነት ትልቅ ኬዝ በባልና ሚስት ጉዳይ ከሀገር ሊወጣ ብሎ ፍትሐብሔር ነው አይደል? ፍትሐብሔር ነው ባሌ ለዛውን ፍትሐብሔር ነው። ይሄ እኮ ወንጀል ነው። እንደውም እኮ ይሄኛው እንደውም ወንጀል ነው። በፍትሐብሔር ጉዳይ እንኳን አይ ባሌ ለልጆቼ ተቆራጭ ሳይሰጠኝ ከሀገር ሊወጣ እንደሆነ ስጋት አለብኝ ይታገድልኝ እኮ እሷ ብላ ነው ቢኒ። ይሄ እኮ አሁን እኮ ቢኒ ያልገባ ነገር እኮ እያልኩ ያሉት እንደዛ ብለህ ስትል ነው የሚታገድልህ። እንደዛ ካላልክ አታገድም። በቃ እሱን እኮ ነው የምልህ። ስለዚህ ጀስት ሊወጣ ይችላልም ነው የኔ እያልኩ ያሉት እኮ ግን ትክክለኛ አካሄዳ። እኔ ደግሞ በቃ እኔ ጠቅለል የኔን ሀሳብ ላስቀምጠው። ግዴታ እንዳልከው አንተ ባልከው መልኩ ዞሮ ዞሮ መጀመሪያ ከተሰጠው በኋላ ነው ሊታገድም የሚችለው። ስለዚህ ሲሰጠው መውጣት ይችላል ነው ያ ሰላም ይግባ እኮ በቃ እኮ ይችላል። ልክ ነው እኮ ይችላል። አሁን አንተም ባልከው እኔ በማውቀው ኬዝ እንኳን ያልከው ማለት የመጀመሪያው ፕሮሲጀሩ እንትን ነው የምትለው ክስ ነው የምትመሰረተው። በቃ ክስ ቻርጅ ትቀበላለህ። አሁን ገባኝ እኮ እንትኑ ዜናው ተነገረም አልተነገረም መጨረሻ ላይ ሲደርሰው እንትኑ ሊወጣ ተቀበለ ያ ከፈለ ኢንፎርሜሽኑ ደግሞ ሊክ ያደርጉለት ይችላሉ። እናውቀዋለና ገብቷል አለ እሱን እንተው። ግን ለሌላው መማሪያ ነው። አይ ለሌላው መማሪያ ነው። ነገ ላይ መተው ማንም የሰውን ሃይማኖት መንካት ብዙ ነገሮች ዋጋ ያስከፍላል። እንደውም የኢትዮጵያ ኦርቶዶክስ በዚህ ያህል በጣም ታጋሹና ብዙ ነገሮች ያየናቸው ነገሮች አሉ። እውነት ለመናገር ብዙ ነገር ሊያስደርግ የሚችል ነገሮች ሲታለፉ ነበረ። እንግዲህ ግን ይሄኛው በጣም እጅግ በጣም የከፋው ስለሆነ መተው አለበት። የትኛውም ሃይማኖት ቤት ውስጥ በየመድረኮች ላይ አንዱ ያንዱን ማንሳትና እንትን መዘርጠጥም ደረጃ የምትለው ነገር አለ። እንደሱ አይነት ነገሮች መቅረት አለበት። ተከባብረናል ሊኖር ነው እስከዛሬ። አሁን የመጣብን ነገር ነውና እንደዛው ተከባብረን ብንቀጥል ጥሩ ነው እንላለን። ጥሩ ነው ለማለት ነው። ክቡራትና ክቡራን እናንተም እንግዲህ ሀሳብ አስተያየታችሁን አስቀምጡልን። መግቢያ ላይ እንደነገርናችሁ የስሙንም ጉዳይ አስታውሳችሁ ጻፉልን። በዚህም ጉዳይ ሀሳብ አስተያየታችሁን አዳዲሶችም ሰብስክራይብ ላይኩስ ነካችሁትም አይደል? አዎ አስታውሰናል። ነካ አድርጉት። እስካሁን ካላችሁ ደግሞ እዚህ ድረስ ስለነበራችሁ ሁላችሁንም እጅግ አድርገን እናመሰግናለን። በሚቀጥለው በሌሎች ቪዲዮዎች እንገናኛለን። መልካም ጊዜ። ባይ ባይ።